ሺባ ወይም ደግሞ ሳባ ነው ዛሬ ይዤላችሁ የመጣሁት። ሳባ ወይም በኢትዮጵያ አጠራር ማክዳ፣ አንዳንዶች የመናዊ ነች ይላሉ፣ አንዳንዶች ኢትዮጵያ ነች ይላሉ። እኔና ደግሞ መሰሎቼ አንዳንድ ሳይንቲስቶች ደግሞ ምን ይላሉ? ሳባ የየመንም የኢትዮጵያም ያውና ኤርትራ ኢትዮጵያ የሚባለው እኮ አስቸጋሪ ነው። አሁን ስም እኮ ከሆነ ጊዜ በኋላ የሚቀየር ነገር ስለሆነ የሚያስቸግረው እንደዚህ ይዘው የሚገዙ በቃ በጂኦግራፊካሊ አሁኗን ኢትዮጵያ ኤርትራና የመንን ይዞ የሚሄድ ቦታ ምገዛ ሴት ነች ብዬ ነው ማምነው እኔ። ነገር ግን ኢትዮጵያኖችና የመኖች የኛ ነች ነው የሚሉት። የኢትዮጵያ ሊትሬቸር የሚለው አይ ሳባ የኛ መሪ ነች ነው የሚለው። የእንትልም ደግሞ የየመንም አይ የኛ ብቻ ነች ነው የሚለው። እኔ ደግሞ የሁለታችሁ ነች ብዬ አስታርቂያቸዋለሁ። እና አንዳንድ ሳይንቲስቶች እኔ ብቻ አይደለም ከመሬት ተነስቼ አይደለም እኔ ምን አውቄ። እና ሳባ የሚገርማችሁ ነገር ነው ኢትዮጵያዊም ነች የመናዊም ነች እንድል በማረጋቸው ነገር ኢትዮጵያ ነች ያልኩበት ምክንያት ማለት ነው። ሰለሞንን ልጠይቅ ስትሄድ ቅመማ ቅመም ይዛ ነው ሄደችው። ዳጣ ሚጥሚጣ በርበሬን ይዛ ሄደችው አሉ። ወሬ ነው እኮ አይ ሴትነት ይሁን ንግስትም ብትሆኑ አይለቃችሁም ማለት ኩሽና እና ማንዬ ማለት ነው። እና እንደዛ ይዛ ነው ሄደችው። ቅመማ ቅመምና ወርቅ ምናምን ዳይመንድ ምናምን ይዛ ሄደችው። አገሯ በወርቅና በዳይመንድ የበለጸገ ነው ይላል። ይሄን ስታይ ደግሞ ኢትዮጵያዊ ነች እንጂ አሁን የመለይ ደግሞ ነዳጅ ነው ምንድነው ትላለህ? ደግሞ የመናዊ መሆኗን ደግሞ የሚመስል በጣም ብዙ አርኪኦሎጂካል እንትኖች አሉ። እሱ ውስጥ አልገባበትም። መጽሐፍ ቅዱስ ላይም ቁርአን ላይም በአይሁድም የእሷ ታሪክ ተቀባይነት አለው። እሺ ይለያያል እንጂ ቨርዥኑ። እና ሰለሞንን ልጠይቀው ሄደች ነው የሚባለው። ሰለሞንን ልጠይቅ ሄዳ ጠይቃው መጣች። ዊዝደም ተከራከሩ፣ ተጫወቱ። በጣም ስማርት ነበረች ነው የሚባለው። እንዳንቺ ዝም ብላ ጊዜዋን በሜካፕ እንትን በማለት አታጠፋም ነው የሚባለው ወሬ ማለት ነው። እና ስማርት ነበረች ነው የሚባለው። ቀሽተ ነበረች፣ አለባበሷ ምናምን ይለያል የሚባለው ማለት ነው ከዘመኑ ከነበሩ ነገስታቶችና ንግስቶች። ነገር ግን በኢትዮጵያ ሊትሬቸር የሚታመነው ሰለሞን ያው አመል እኔ አሁን የኢትዮጵያ ሊትሬቸር ደግሞ ሌላ አሁን በየመን ወይም ደግሞ በሌሎች ልጅ አልወለደችም ከሰለሞን የሚባለው። እኔ ደግሞ የሰለሞንን ባህሪ ሳየው ስናቀው የሰለሞንን ባህሪ እንደምናቀው ነው እንግዲህ። ሴት ላይ ያለው አቋም ሴት ይወዳል፣ እኔም ወዳል ማን ነው ግን ሰለሞን ሜቢ ከጸባዩ አንፃር በጣም የተረጋገጠ ነገር ምናምን አያስፈልግም። በቃ ይሄን ነገር ለማመን የሰለሞንን ጸባይ ማወቅ ጥሩ። ለዚያው ቆንጆ ነች እየተባለ ለዚያው ስማርት ነች እየተባለ ሰለሞን እንግዲህ ሳይነካ ሳይዳብስ የሚምረው ነገር የለም እናውቃለን። ስለዚህ ሰለሞን እንግዲህ ባርኳት ሚኒሊክን ወልዳ መጣች ነው የሚባለው ማለት ነው። ሰለሞን እንግዲህ ከሰለሞን ጸባይ በመነሳት ሚኒሊክን ወልዳለች ብዬ እኔ ፐርሰናሊ አምናለሁ። ገብቷል። ሰለሞን የወንዶች ጉዳይ የሚኮራበት አባላችን እኮ ነው። ጠቢቡ ሰለሞን ሶሪ ያ ዲስሪስፔክት አረካቸው እንዳትሉ እኔ ወጣቱን ለመያዝ ነው ወሬ ሐሳቤ ለዛ ነው። እና ማንዬ እንደዛ ብላ ተመለሰች ነው የሚባለው። በጣም ጎበዝ ነች፣ ጎበዝ መሪ ነች፣ ፓወርፉል ነች፣ ፖለቲካን አንደርስታንድ ያደረገች ነው የሚባለው። ልቁም ነገሩ ስንመጣ በጣም ሀብታም ነበሩ ምድሯ ነው የሚባለው። ስለዚህ ሳባ እኔ እንደኔ እምነት የኢትዮጵያ የየመን የኤርትራ የጅቡቲም ሊሆን ይችላል እዛ አካባቢ ያለውን ልክ እንደ ንጉስ ካሌብ አይነት ምገዛነች። ባይዜ ክርስቶስ ከመወለዱ ከ1000 ዓመት በፊት ነው። ስለዚህ ይሄ ታሪክ የሚሆነው የ3000 ምናምን ዓመት ታሪክ ነው። እሺ የአራዳ ልጆች ይመቻችሁ።